በትግራይ ክልል የከተማ ልማት ስራውም አልቆመም። 24 አዳዲስ የፕሮጀክት ዲዛይን ስራዎች ተከናውነዋል። 18 የጥገና ፕሮጀክቶች ጥናት ተጠናቋል። በጦርነት ምክንያት ተቋርጠው የነበሩ 12 ፕሮጀክቶችን ዳግም ለማስቀጠል የሚያስችል ጥናት ተደርጓል። ምን ይሄ ብቻ! በአራት ከተሞች በራስ አቅም የተዘጋጀውን ፕላን በከተማ ምክር ቤቶች ጸድቋል። በተጨማሪም 13 የሚሆኑ የተቀናጀ ከተማና የከተማ ከገጠር እንዲሁም ከተማ ከከተማ ትስስር ጥናቶች ተጀምረዋል። በከተማ ምግብ ዋስትና በአጠቃላይ 72655 ዜጋዎች በስራና በቀጥታ ድጋፍ የመርሃ ግብሩ ተጠቃሚ ለመሆን ችለዋል። ለዚህም 313 ሚሊዮን ብር በላይ ክፍያ ተፈጽሟል። በግማሽ ዓመቱ 4.7 ቢሊዮን ብር በማዘጋጃ ቤታዊ አገልግሎት ገቢ መሰብሰብ ተችሏል። ከጦርነት ማግስት አገልግሎቶችን ከማስቀጠል እኩል ኢንዱስትሪዎች ወደ ምርት ማስገባት በፌደራል መንግስቱም በጊዜያዊ አስተዳደሩም ከፍተኛ ትኩረት ተሰጥቶ የተሰራበት ውጤቱም እጅግ አመርቂ ሆኖ የተነሳ ነው። ነባር ማኑፋክቸሪንግ ኢንዱስትሪዎችን ወደ ሥራ በመመለስና በማጠናከር ረገድ ከፍተኛ ውጤት ተመስክቧል። 100% የተሳካ ነበረ። 1376 አነስተኛ፣ 203 መካከለኛና 13 ግዙፍ በድምሩ 1592 ማኑፋክቸሪንግ ኢንዱስትሪዎች እንዲጠናከሩ ተደርጓል። ስራው ነባሮቹን በማጠናከር አልቆመም፣ አዳዲስ ኢንዱስትሪዎችንም ፈጥሯል። ሪፖርቱ እንደሚያመለክተው 325 አዳዲስ ማኑፋክቸሪንግ ኢንዱስትሪዎችን ለመፍጠር ታቅዶ 131 የሚሆኑት ተቋቁመዋል። በተለይ በግዙፍ ማኑፋክቸሪንግ ዘርፍ 3 ለማቋቋም ታቅዶ 4 ተቋቁመዋል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ ትልቅ ስኬት ተመስክሯል። 131445 ቶን ምርቶችን በሀገር ውስጥ በማምረት 80.7 ሚሊዮን ዶላር የውጭ ምንዛሬ ማዳን ተችሏል።